300,000 ብር ትሰጥልኛለህ? 300,000 ብር? አዎ ይሄ ዛሬ ጧት ያወጣ ነው አለ አይደለ? 400,000 ብር ከሱ ላይ 100,000 ብር ታስቀርና 300,000 ብር ትሰጥልኛለህ እና ለዚህ ያለ ተባባል ነው። እኔ ስመጣቻ ፈርሜልህ ታወጣለህ። አቶ ባይሉ እርሶ በሌሉበት ይህን የሚያክል ብር እንዴት ታምኖ ለማይታወቅ ሰው ይሰጣል? ግደለም ስጥ አልኩህ እና ከሁለት በፊት ድረስ ሁለት ሰዓት ከመሆኑ በፊት ቀድመህ መድረስ አለብህ። እሺ አንዱን ፈተና አለፍክ ማለት ነው። ሄሎ ታዲዮስ ቢኒያም በደንብ አዳምጠኝ። ይኸውልህ ታዲዮስ አሁን ከ2 ሰዓት በኋላ ደንበል ህንጻ ትሄዳለህ። ደንበል ህንጻ 2ኛ ፎቅ። ከዛ በኋላ የሆነ ሰው ያጋጥማል። አቶ ማንደፍሮት የሚባል ሰውዬ ከዴልታ ኮንስትራክሽን ነው የመጣው ብለህ ትጠይቀዋለህ። እየሰማኸኝ ነው? ከዴልታ ኮንስትራክሽን ነው የመጣው ሲል በእጁ ያዘውን ቦርሳ እንዳለ ትቀበለዋለህ። አዎ ቦርሳ ያዘ ሰው ነው ትቀበለዋለህ። ግልጽ ነው አይደለም? ምንም አይነት ፍርሃት አያስፈልግም። ቀጥታ ወደ ቦርሳው ትሄዳለህ። ከዛ በኋላ ቦርሳውን አውጥተህ ትቀበለዋለህ። ከዛ ወደ ቤት ትሄዳለህ። እሺ ልክ አሁን ካለንበት ሰዓት ከ2 ሰዓት በኋላ ወደ እሱ ጋር መሄድ ይኖርባል። ምንም ነገር እንዳትፈራ፣ ምንም ነገር እንዳትሳሳት። አዎ አደራ። ጥሩ ማንደው ሄሎ ይቅርታ በቤት አቶ ማሩ ባለቤት እንዳላቸው አላውቅም ነበር። አዎ እዚህ ምን የሆነ ደም ብዛት የሚባል በሽታ ይዟቸው ደም ግፊት ምናምን ይመስለኛል። ደም ግፊት ገደራ ሆቴል ትክክል መቤት ልክ ዱከማ እሱ ጋር 5 ቁጥር መቤት 5 ቁጥር ደም ብዛት እንበል ስልክሽን የታባሽ አድርገሽ ነው በሱ ስልክ የምትጠቀሚ። የአባቴ ስልክ መቀለጃ ስልክሽን ናች ደውል ባልሽ ቀሱ የማን ስም ነው? ባይሆንሻችን ማን ልበል? ይቅርታ ባለቤቷ ነኝ። አንተ ማን ነህ? ምናልባት እዚህ አንድ ትንሽ ችግር አጋጥሟት በሽታ ነው። ችግር ደርሶባት? የምን ችግር? ትንሽ ህመም ቢጤ አጋጥሟት እርዳታ የሚያደርግላት ሰው እየፈለግን ነበር። እባክህ ልትመጣላት ብችል። እዚህ ገደራ ሆቴል መኝታ ቁጥር 5 መጣው። እሺ ሽንት ያንቺ
ይህንን በርስክ ከፍቶ ምንም አይነት ነገር እንድታሰሙ አይፈልግም። ማንም ሰው ከውጭ ቢመጣ ይህን ገመድ ቢነካው ይፈነዳል። ፖሊሶች ልከውኝ ነበር። መሳሪያ ያዘ ሰው እየተከታተላቸው ስለሆነ መኖራቸውን አረጋግጠናል ብለው ነበር። አንተ እኔን ለማስያዝ ነው ፖሊስ ይዘህ የመጣው? እና ተልከውኝ ነው። ልከው ነው? እንዳትነካው እሱን ገመድ። ከአሁን በኋላ እዚህ ክፍል ውስጥ ያለን ጨዋታ በሙሉ አራት ሆነን